ፓወር ቢአይ ላይ ኬፒአይ ንግዶ ወይም ስራዎ በትክክለኛው መስመር ላይ መሆኑን አለመሆኑን ያሳያል። በዛሬው ቪዲዮ ላይ ፓወር ቢአይ ላይ ኬፒአይ እንዴት እንደምትሰሩ እናያለን። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። ኬፒአይ ወይም ኪ ፐርፎርማንስ ኢንዲኬተር ማለት የስራ አፈጻጸም አመልካች ማለት ሲሆን አንድ ድርጅት፣ ቡድን ወይም ግለሰብ ያስቀመጠውን ስልታዊ ግብ ምን ያህል ውጤታማ በሆነ መንገድ እየመታ እንደሆነ ለመለካት የሚጠቅም ቁጥራዊ ወይም ሊለካ የሚችል መለኪያ ወይም ሜትሪክስ ብለን እንጠራለን። በቀላሉ ለመረዳት ለምሳሌ የአንድን መኪና ፍጥነት ወይም የነዳጅ መጠን እንደሚያሳየው ዳሽቦርድ ማሰብ ይቻላል። ስለዚህ ይህንን ለመስራት መጀመሪያ እንደምትመለከቱት እዚህ ጋር በኤክሴል ዴታ ሴታችሁን ታስቀምጣላችሁ። እዚህ ጋር እንደምትመለከቱት የኔ ዴታ ሴት አመትን ይዟል። አክቹዋል ሴልስ ብለን ምንጠራውን ይዟል። ሶስተኛ ላይ ደግሞ ታርጌት ሴልስ የሚለውን ኮለምን ይዟል ማለት ነው። ስለዚህ ይህንን ዴታ ተንተርሰን ኬፒአይ እንዴት እንደምትሰሩ በቀላሉ ለማየት እንሞክራለን። ይህንን እኔ በሴልስ ያዝኩ እንጂ እናንተ ፕላናችሁንና ጎላችሁን አስቀምጣችሁ በመሃል ላይ ደግሞ ምን ያክል ታርጌት አቺቭ እንዳደረጋችሁ ፐርፎርማንሳችሁን ካልኩሌት ለማድረግ ኬፒአይን መጠቀም ትችላላችሁ። ሁለተኛ ላይ ደግሞ ፓወር ቢአይን እንከፍታለን። ፓወር ቢአይ ከከፈታችሁ በኋላ ብላንክ ሪፖርት ላይ ትገባላችሁ። እዚህ ላይ ከገባችሁ በኋላ ቅድም እዚህ ጋር ያስቀመጥነው ይሄኛውን ዴታ ሴት በኤክሴል ላይ ያለውን ቀጥታ ወደ ፓወር ቢአይ ኢምፖርት እናደርጋለን ማለት ነው። ይህንንም ለማድረግ እዚህ ጌት ዴታ ላይ ከገባችሁ በኋላ ኤክሴል ወርክቡክ ላይ ክሊክ ታደርጉና እዚህ ጋር እንደምትመለከቱት እኔ ጋር ኬፒአይ ዴታ ብዬ አስቀምጫለሁ። እሱን ኦፕን ትላላችሁ። ይህን ስትሉ አውቶማቲካሊ ወደ ፓወር ቢአይችሁ ዴታችሁን ኢምፖርት ለማድረግ ወደ ናቪጌተር ዊንዶ ይገባላችኋል ማለት ነው። ስለዚህ እዚህ ላይ ከገባችሁ በኋላ ኬፒአይ ዴታን ሴሌክት ካደረጋችሁ በኋላ እዚች ጋር ሎድ ብላችሁ ማስቀመጥ ትችላላችሁ። እኔ በትንሽ ዴታ ሴት እያሳየዋችሁ ነው። የእናንተ ዴታ ሴት እጅግ በጣም ትልቅ ዴታ ሴት ሊሆን ይችላል። ዋናው ኮንሴፕቱን መረዳት ስለሆነ በቀላል ዴታ ሴት እንዴት እንደምትሰሩ ለማሳየት እሞክራለሁ። ይህንን ዴታ ሴትም ከፈለጋችሁ ኮሜንት ላይ መጠየቅ ትችላላችሁ። ሰው እዚህ ጋር እንደምትመለከቱት ዴታ ሴታችን እዚህ ጋር እያንዳንዱ ኮለምን እንደዚህ ሊስት ተደርጓል ማለት ነው። ስለዚህ ከዚህ በኋላ ኬፒአይ ቪዥዋል የሚባለውን ወደ ሪፖርት ቪወር አምጥተን ለማየት እንሞክራለን። ይህንንም ለማድረግ እዚህ ቪዥዋላይዜሽን ላይ ከገባችሁ በኋላ ወደ ታች ዝቅ ስትሉ እዚህ ጋር እንደምትመለከቱት ኬፒአይ ሚል ታገኛላችሁ። እሱ ላይ ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ወደ ሪፖርት ቪው ዊንዶ ይወስድላችኋል። ኬፒአይ በውስጡ ይዛቸው ዋና ነገሮች አንደኛ ኬፒአይ ቤዝ ሜጀርን ይይዛል። ይህም ደግሞ የኬፒአይ ቁጥርን ለማመዛዘን ይጠቅማል። ሁለተኛ ላይ ደግሞ ታርጌት ሜጀርን ወይም ቫልዩን ይይዛል። ሶስተኛ ደግሞ ጎሉን ወይም ትሬሾልድ ብለን ምንጠራውን ይይዛል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ቫልዩ ሚል አለ፣ ትሬንድ አክሲስ ሚል አለ፣ ሶስተኛ ላይ ደግሞ ታርጌት ሚል ታገኛላችሁ። ስለዚህ ቫልዩ ላይ አክቹዋል ሴልሱን አምጥታችሁ ቫልዩ ላይ ድሮፕ ታደርጋላችሁ። ትሬንድ አክሰስ ላይ ደግሞ ትሬንዱ በምን መሄድ አለበት የሚለውን ለመለየት ደግሞ ይር አምጥታችሁ ትሬንድ አክሰስ ላይ ታስቀምጣላችሁ። ምክንያቱም በየትኛው ጊዜ ገደብ መሄድ እንዳለበት ወይም በየትኛው ሜትሪክስ መሄድ እንዳለበት ለመረዳት እኛ ጋር እዚህ ጋር የተጠቀምነው ዓመተ ምህረት ስለሆነ ዓመተ ምህረቱን አምጥታችሁ እዚህ ላይ ታስቀምጣላችሁ። መጨረሻ ላይ ደግሞ ታርጌት ምትላለች አቺቭ ለማድረግ ወይም ፕላናችሁ ምን ይመስላል የሚለውን ለመለየት ታርጌት ሴልሱን አምጥታችሁ እዚህ ጋር ታስቀምጣላችሁ። እዚህ ጋር እንደምትመለከቱት ይሄኛውን አምጥቶላችኋል። ይህን ካመጣ በኋላ እዚህ ጋር መረዳት እንችላለን። 2,600,000 እዚህ ጋር እንደምትመለከቱት የመጨረሻውን ዓመት 2020 ላይ አክቹዋል ሴልሱ 2,600,000 ነው። ታርጌት የተደረገው ደግሞ 2,500,000 ነው። ስለዚህ ከታርጌቱ በላይ 100,000 ብር ያክል አቺቭ ሊደረግ ችሏል ማለት ነው። ይህንንም ስንረዳ እዚህ ፓወር ቢአያችሁ ላይ ስትመጡ 2,600,000 የሚያሳየው አክቹዋል ሴልሱን ያሳያል። ከታች በኩል እንደምትመለከቱት ታርጌት ሴልሱ ወይም ጎሉ 2,500,000 ነው። ይህን ደግሞ ስታሰሉት 4% ጨምሯል ማለት ነው። ይሄኛው ግሪን ደግሞ የሚያሳየው ምን ያክል ፐርፎርም እየተደረገ እንደሆነ ያሳያል ማለት ነው። ይህ ባይሆን ደግሞ ከፐርፎርማንሱ ዝቅ ካለ ይሄኛው ግራፍ በቀይ ያስቀምጣል። ፐርሰንቴጁም እዚህ ጋር በቀይ ሊያስቀምጥ ይችላል ማለት ነው። እያንዳንዱን ዓመተ ምህረት እንዲቀያየርልን የምንፈልግ ከሆነ ደግሞ ስላይሰርን በማስገባት ኬፒአይችን እጅግ በጣም እንዲያምር ማድረግ እንችላለን። ስለዚህ ስላይሰር ለማስገባት እዚህ ቪዥዋላይዜሽን ላይ ከመጣችሁ በኋላ እዚች ጋር ስላይሰር ምትለዋን ክሊክ
ታደርጋላችሁ። እዚህ ጋር እንደምትመለከቱት ስላይሰርን አምጥቶላችኋል። ስላይስ የምታደርጉትን እኔ እዚህ ጋር በይር እንዲያስቀምጥ ስለምፈልግ እዚህ ጋር ይሩን አምጥቶልኛል ማለት ነው። ስላይሰሩን ደግሞ ኤዲት ለማድረግ ስላይሰሩን ሴሌክት ካደረጋችሁ በኋላ ስላይሰር ሴቲንግ ላይ ከገባችሁ በኋላ እዚች ጋር ስታይል ምትለዋ ቢትዊን ምትላለች። እያንዳንዱን እየመረጣችሁ ማየት ትችላላችሁ። ታይልስ ሲሆን እንደዚህ ነው። ድሮፕ ዳውን ሲሆን እንደዚህ ነው። እዚህ ጋር ለውጡን ማየት ትችላላችሁ። ቢትዊን ሲሆን እንደዚህ ነው። እዚህ ጋር ደግሞ ሌዛን ኦር ኢኳል ቱ እያለ ይሄዳል። ስለዚህ እኛ የምንፈልገው በቨርቲካል እንዲያስቀምጥ ምን ስለምንፈልግ ቨርቲካል ሊስትን እንመርጣለን ማለት ነው። ይህን ካደረጋችሁ በኋላ እዚህ ወደ ታች ቫሊዩ ላይ ስላይሰር ሄደር ላይ ትመጡና ትንሽ ቦልድ እንዲሆን ታደርጋላችሁ። ቦልድ ካደረጋችሁ በኋላ ሳይዙም ከፍ እንዲል ታደርጉና ከዛ ቀለሙንም እዚህ ጋር ማስቀመጥ ትችላላችሁ። ከዛ ቫሊዎቹን ደግሞ ኤዲት ማድረግ አለብን። ቫሊዩም ቦልድ ታደርጉና ከለሩንም የፈለጋችሁትን ከለር ማድረግ ትችላላችሁ። እናንተ የምትወዱትን ቀለም መጠቀም ትችላላችሁ። እኔ እናንተ ቦልድሊ እንዲያሳያችሁ ይሄኛውን እጠቀማለሁ ማለት ነው። ስለዚህ ከዚህ በኋላ እያንዳንዱ ይር ላይ እናንተ ሴሌክት ባደረጋችሁ ቁጥር KPI በዛ ልክ ይቀየራል ማለት ነው። ለምሳሌ እዚህ ጋር 2020 ላይ ሳረግ እንደዚህ ይሆናል። 2024 ላይ ሳረግ እንደምትመለከቱት ወደ ቀይ ምልክት ተቀይሯል ማለት ነው። 2015 ላይ ሳረግ 2016 ላይ ሳረግ 2% ጨምሯል። 2017 ላይ ሳረግ ምንም ነገር የጨመረ የለም። 2018 ላይ ሳረግ 56.25% KPI ቀንሷል ማለት ነው። ስለዚህ ቴብሉንም ለማስገባት ከፈለጋችሁ እዚህ ጋር ትመጡና ቴብል ቪዥዋል ሚለውን አድ ካደረገን በኋላ እያንዳንዱ ዴታ ሴታችን ወደዛ ማስቀመጥ እንችላለን። ባዶ ቦታ ላይ ክሊክ ካደረጋችሁ በኋላ እዚች ቴብል ላይ ክሊክ ስታደርጉ ቴብሉን ማስገባት እንችላለን። ስለዚህ አክቹዋል ሴልሱን እናመጣለን። እዚህ ኮለምንስ ላይ ታርጌት ሴልሱን እናመጣለን። እዚህ ጋር ደግሞ ይርን ከላይ በኩል እናስቀምጣለን ማለት ነው። እዚህ ጋር እንደምትመለከቱት ሁሉንም አምጥቶልኛል ማለት ነው። ስለዚህ ያንዳንዱ ላይ ክሊክ ስታደርጉ ቴብሉ ላይም ያን ያሳያችኋል ማለት ነው። ቴብሉ ላይ ደግሞ እያንዳንዱ ፐርሰንቴጅ እንዲቀመጥ ምንፈልግ ከሆነ ዳክስ ካልኩሌሽን እዚህ ጋር መጠቀም እንችላለን ማለት ነው። እዚህ ጋር ዳክስ ካልኩሌሽን ለማስገባት ስትፈልጉ እዚች ጋር ራይት ክሊክ ካደረጋችሁ በኋላ ኒው ሜጀር ላይ ክሊክ ታደርጋላችሁ። እዚህ ኒው ሜጀር ላይ ክሊክ ካደረጋችሁ በኋላ ፎርሙላችሁን እዚህ ጋር መጻፍ ትችላላችሁ ማለት ነው። ይህን ፎርሙላም ከስር ዲስክሪፕሽን ላይ የምትፈልጉ ከሆነ አስቀምጥላችኋለሁ። አሁን ካልኩሌት የምናደርገው KPI ፐርሰንቴጅ ስለሆነ እዚች ጋር KPI ፐርሰንቴጅ ብለን ከጻፍን በኋላ ኢኳልስ ቱ እንላለን። ከዛ በኋላ ሺፍትን ይዛችሁ ኢንተር ካላችሁ በኋላ ቫሪያብሎችን ዲክሌር ማድረግ እንችላለን። ቫሪያብል የመጀመሪያው አክቹዋል ሴልስ ነው። አክቹዋል ሴልስ ብላችሁ አክቹዋል ሴል ካላችሁ በኋላ ኢኳልስ ቱ ብላችሁ ሳም የሚባል ፎርሙላ ከተጠቀምን በኋላ እዚህ ጋር KPI አክቹዋል ሴልስ የሚለውን እንመርጥና ብራኬታችንን ዘግተን ሺፍትንና ኢንተር እናደርጋለን። ሁለተኛው ቫሪያብላችን ታርጌት ሴል ነው። ታርጌት ሴል ካላችሁ በኋላ ኢኳልስ ቱ ትሉና ሳም ብላችሁ KPI ዳታችሁ ላይ ታርጌት ሴልን ትመርጣላችሁ። ይህን ካላችሁ በኋላ ብራኬታችሁን አሁንም ትዘጉና ሺፍትና ኢንተር ትላላችሁ። ስለዚህ አሁን ፐርሰንቴጁን ካልኩሌት የምናደርገው አክቹዋል ሴልሱ ሲቀነስ ታርጌት ሴልስ ከሆነ በኋላ ሲካፈል ለታርጌት ሴልስ ይሆንና በ100% ይባዛል ማለት ነው። ይህንንም ለማድረግ አሁንም ሌላ ቫሪያብል ዲፋይንስ ካደረግን በኋላ እዚች ጋር ዲፈረንሷን ካልኩሌት ለማድረግ ዲፍ ካልን በኋላ ኢኳልስ ቱ ብለን ከላይ ያስቀመጥነው አክቹዋል ሴል የሚባለው ቫሪያብል ሲቀነስ ታርጌት ሴል የሚለውን እናስቀምጥና ከታች በኩል ሪተርን ትላላችሁ። ሪተርን የሚያደርገው ቫሊዩ ኢንተር ታረጉና ዲቫይድ የሚለውን ፋንክሽን እንጠቀምና ዲፈረንስ ብለን ያስቀመጥናትን ኮማ ታደርጉና ታርጌት ሴልስ የምትለዋን ታስቀምጡና ብራኬታችሁን ዘግታችሁ ሲባዛ ሺፍትን ይዛችሁ 8 ቁጥርን ከነካችሁ በኋላ በ100 እናስቀምጣለን ማለት ነው። ይህንን ካላችሁ በኋላ ከኪቦርዳችሁ ኢንተርን መንካት ትችላላችሁ። ያለዛም ደግሞ እዚች ጋር ኮሚት ምትለዋን ወይም የራይት ምልክት ማስቀመጥ ትችላላችሁ። ስለዚህ ይህ ደግሞ እንዴት እንደሚሰራ ለማየት እንሞክራለን። እዚህ ጋር እንደምትመለከቱት KPI ፐርሰንቴጅ የምንለው የኮለምናችን ስም ይሆናል። ቫሪያብል ብለን ዲክሌር ያደረግነው አክቹዋል ሴልስ፣ ምክንያቱም ፐርሰንቴጁን ካልኩሌት ለማድረግ አክቹዋል ሴልስ ሲቀነስ ታርጌት ሴልስ ሲካፈል ለታርጌት ሴልስ ሲባዛ በ100% ስለሚሆን ቫሪያብል አክቹዋል ሴልሱን መጀመሪያ ዲፋይን እናደርጋለን። አክቹዋል ሴልስ ማለት የKPI ዴታ ላይ አክቹዋል ሴልስን ይይዛል። ታርጌት ሴል ስንል ደግሞ KPI ዴታችን ላይ ታርጌት ሴልስን ይይዛል። ቫሪያብል ዲፈረንስ ብለን ምንጠራው ደግሞ ይሄኛው ቫሪያብል
አክቹዋል ሴልሱ ከታርጌት ሴልሱ እንዲቀንስ የሚያደርግ ነው። ከዛ ሪተርን የሚያደርግልን ቫሊው ደግሞ ዲቫይድ ነው። ዲቫይድ ዲፈረንሷን ያመጣና ታርጌት ሴልሱ ሲባዛ በ100% ይሆናል ማለት ነው። ስለዚህ ዲፈረንሱ ከተቀመጠ በኋላ ይሄኛውን አክሴፕት ለማድረግ እዚች ኮሚት ላይ ክሊክ ታደርጋላችሁ። ያለዛን ከኪቦርዳችሁ ላይ ኢንተርን መንካት ትችላላችሁ። ስለዚህ ይህን ክሊክ ስታደርጉ አውቶማቲካሊ ገብቶላችኋል ማለት ነው። ይህንን ስትሉ እዚህ ጋር ቴብሉን ሴሌክት ካደረጋችሁ በኋላ KPI ፐርሰንቴጃችሁን እዚህ ጋር ስታስቀምጡ በምን ያክል ፐርሰንቴጅ እየሄዳችሁ እንደሆነ ለማየት ይረዳችኋል ማለት ነው። በደንብ እንዲታያችሁ ሁሉንም ፎርማቶችን ለማስተካከል ስትፈልጉ እዚህ ጋር ቴብልን ሴሌክት ካደረጋችሁ በኋላ ስታይሉን ኤዲት ማድረግ ትችላላችሁ። እዚች ጋር እንደምትመለከቱት ፕሪሴት ላይ ምንም እናስተካክለው ነገር የለም። ሌአውት ላይ ትመጡና ግሪዱን የፈለጋችሁትን ከለር ማስቀመጥ ትችላላችሁ። ለምሳሌ ይህን ከለር ካደረጋችሁ እዚህ ጋር ግሪድ ያስቀምጥላቸዋል። ዊድዙን ማስቀመጥ ትችላላችሁ። ቨርቲካል ላይን እንዲኖር የምትፈልጉ ከሆነ እዚህ ጋር ቨርቲካል ላይኑን ያስቀምጥላቸዋል። ቦርደር የምትፈልጉትን ቦርደር ማስቀመጥ ትችላላችሁ። እዚህ ጋር እኛ አሁን የምንፈልገው ቫሊዩን ትንሽ ከፍ እንዲያደርግ በደንብ እንዲታያችሁ ለማድረግ ስለሆነ ቫሊዩን እዚህ ጋር እንደዚህ እናረጋለን። ትንሽ ቦልድ እናረጋለን። ከዛ በኋላ ከለሩን የፈለጋችሁትን ከለር መጠቀም ትችላላችሁ። ኮለም ሄደሩን ደግሞ የፈለጋችሁትን ሳይዝ ከፍ ማድረግ ትችላላችሁ። እዚህ ጋር ሄደሩን ከፍ እናርገው። ይሄኛውን ቴብል እዚህ ጋር ድራግ አድርገን ይሄኛውን KPIን ወደዚህ እናምጣ፣ እዚህ ጋር እናስቀምጠው። ቴብሏን ትንሽ ሰፋ ለማድረግ እንዲያመቸን ማለት ነው። ስፔሲፊክ ኮለምን ላይ ለምሳሌ KPI ፐርሰንቴጁን የፈለጋችሁትን ከለር መጠቀም ትችላላችሁ። ለምሳሌ KPI ፐርሰንቴጅ ሴሌክት ካደረጋችሁ በኋላ እዚህ ጋር ቀለሙን ይሄኛውን ቀለም ማድረግ ትችላላችሁ፣ የፈለጋችሁትን ከለር። ሌላኛው ደግሞ እዚህ ጋር ለምሳሌ ሳም ኦፍ ይር ይላል፣ ሳም ኦፍ። ስለዚህ ሳም ኦፍ ሚለውን ለማጥፋት ከፈለጋችሁ ይሄን ሴሌክት ካደረጋችሁ በኋላ እዚህ ቪዥዋል ላይ ትመለሱና ሳም ኦፍ የሚባለውን ታጠፋላችሁ ከሁሉም ማለት ነው። እዚህ ጋር አክቹዋሉም ላይ መጣለው። አክቹዋል ሴልስ ላይ ሳም ኦፉን አጠፋለሁ። እዚህ ጋም ሳም ኦፍ የሚለውን አጠፋለሁ። ከዛ እንደዚህ የሚያምር ነገር ይፈጠራል ማለት ነው። ይህን ያክል መስፋት የለበትም። በቂ ሳይዝ አስቀምጠናል ማለት ነው። እዚህ ጋር እንደምትመለከቱት ደግሞ KPIውን ደግሞ ኤዲት ለማድረግ ከፈለጋችሁ KPIን ሴሌክት ካደረጋችሁ በኋላ እዚች ጋር ፎርማት ዩር ቪዥዋል ላይ ክሊክ ካደረጋችሁ በኋላ ለምሳሌ ኮል አውቱ የፈለጋችሁትን ኮል አውት ሳይዙን ማስቀመጥ ትችላላችሁ። እዚህ ጋር ቦልድ ስታደርጉ እንደዚህ ይሆንላችኋል። አላይመንቱን ማስቀመጥ ትችላላችሁ። ዩኒቱን በሚሊየንስ ማስቀመጥ ትችላላችሁ እዚህ ጋር እንደምትመለከቱት። ከዛ በነን ስታስቀምጡ እንደዚህ ይሆናል። አውቶ ስታደርጉ እንደዚህ ይሆናል። ዴሲማል ፕሌስ የምትፈልጉ ከሆነ በሁለት ዴሲማል ፕሌስ ማስቀመጥ ትችላላችሁ። እዚህ ጋር እንደምትመለከቱት እንደዚህ ይቀመጥላችኋል። እዚህ ጫፍ ላይ ያለችውን አይኮኗን ማሳመር ከፈለጋችሁ እዚህ ጋር ከፍ ዝቅ ማድረግ ትችላላችሁ። እዚህ ጋር ትሬንድ አክሲስ የፈለጋችሁትን ከለር ማስቀመጥ ትችላላችሁ። ጥሩ ፐርፎርም ያደረገው ግሪን ከለር ነው። ኒውትራል ከለር ማከለኛው ነው። ሬድ ከለር የፈለጋችሁትን እዚህ ጋር ባድ ከለር በሬድ ከለር መቀየር ማስተካከል ትችላላችሁ ማለት ነው። ሌላኛው ታርጌት ሌቭል የሚደረግበትን ከለር ሳይዙን ምናምን ማስቀመጥ ትችላላችሁ። እዚህ ጋር ይሄው። ከዛ ሳይዙንም እንደዛው ከፍ ማድረግ ትችላላችሁ። ዴት ኦን እንዲሆን የምትፈልጉ ከሆነ እዚህ ጋር ዴቱን ማየት ትችላላችሁ። ይሄኛው 2017 መሆኑን ነው የሚያሳየው። ከዛ እሱንም ቦልድ አድርጋችሁ እንደፈለጋችሁ ማስቀመጥ ትችላላችሁ። ይሄኛው መብታችሁ ነው። ይሄን ደግሞ በዚህ ከለር ማድረግ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ኤዲት እያደረጋችሁ የምትፈልጉትን ነገሮች ማስቀመጥ ትችላላችሁ። ይሄን ሁሉ ከጨረሳችሁ በኋላ እዚህ ጋር ታይትል እንደፈለጋችሁ ማሳነስ፣ መጨመር፣ መቀነስ ትችላላችሁ። ሳም ኦፍ የሚለውን እናጠፋለን። አክቹዋል ሴልስ ቦልድ ታደርጋላችሁ። ሳይዙን ትንሽ ከፍ እናረጋለን። ከዛ ከለሩን ይሄን ከለር እጠቀማለሁ። ከዛ ሴንተር አደርጋለሁ። እንደዚህ ማስቀመጥ እንችላለን። ይህን ካደረጋችሁ በኋላ ሌላ ሳብ ታይትል የሚያስፈልግ ከሆነ ሳብታይትል ዲቫይደር የሚያስፈልግ ከሆነ ትችላላችሁ። ኢፌክት የፈለጋችሁትን ኢፌክት መጠቀም ትችላላችሁ። ለምሳሌ ባክግራውንዱ ነጭ እንዳይሆን የምትፈልጉ ከሆነ የፈለጋችሁትን ከለር መጠቀም ትችላላችሁ። ብዙ ጊዜ ግን ነጭ ቢሆን ይመረጣል ማለት ነው። ይህን ካደረጋችሁ በኋላ ቦርደር የሚያስፈልግ ከሆነ ቪዥዋል ቦርደሩን እንደዚህ ስታስቀምጡ እንደምትመለከቱት ቪዥዋል ቦርደር እንደዚህ አስቀምጦላችኋል ማለት ነው። ስለዚህ በጣም እንዲያምር ታደርጋላችሁ ማለት። እዚህ ጋር እንደምትመለከቱት አነስ ብሎ የሚያምር ሳይዝ ያለው ተጠቅመናል ማለት ነው። ይህን ካደረጋችሁ በኋላ እዚህ ጋርም ተመልሳችሁ አሁንም ጀነራል ላይ ገብታችሁ ኢፌክት ላይ ነን። ቪዥዋል ቦርደር ሻዶው እንዲኖር የምትፈልጉ ከሆነ ሻዶው እንደዚህ
ታደርጋላችሁ። ሻዶ ለሁሉም መኖር አለበት። ሻዶ ላይ ከገባችሁ በኋላ ደግሞ ሻዶ በምን ከለር ይሁን የሚለውን ማስቀመጥ ትችላላችሁ። በደንብ እንዲታይ በዚህ ከለር ቢሆን ይመረጣል ማለት ነው። እንደዚህ በቀላሉ በደንብ እንዲያምር ማድረግ ትችላላችሁ ማለት ነው። ስለዚህ ከዚህ በኋላ የፈለጋችሁት ቦታ ላይ ሆናችሁ ኬፒአይያችሁን ስላይሰሩ ላይ ክሊክ ስታደርጉ በእንዲህ አይነት መንገድ በደንብ እንዲያምር ማድረግ ትችላላችሁ። ስለዚህ ይህን ፎርማት ቴብሉ እንዲከተል የምትፈልጉ ከሆነ እዚኛው ላይ ሴሌክት ካደረጋችሁ በኋላ እዚች ፎርማት ፔይንተሯ ላይ ክሊክ ካደረጋችሁ በኋላ እዚኛው ላይ ክሊክ ስታደርጉ ይሄኛውም የዚህን ሳይዝ ይዛል ማለት ነው። እንደዚህ አድርጋችሁ ካስቀመጣችሁ በኋላ የዚህኛውንም ሻዶ እንዲኖር የምትፈልጉ ከሆነ ክሊክ ታደርጉና ይሄም ሻዶ እንዲኖር ታደርጋላችሁ። እንደምትመለከቱት በጣም የሚያምር ኬፒአይ ሰርታችኋል ማለት ነው። እንደዚህ ካስቀመጣችሁ በኋላ በየትኛውም ይር ላይ እየገባችሁ ስላይሰሩ ላይ ክሊክ ስታደርጉ ኬፒአይያችሁም ዳይናሚካሊ ይቀየራል፣ ቴብላችሁም በዛው ልክ ይቀየራል ማለት ነው። ስለዚህ በእንዲህ አይነት ሁኔታ ፓወር ቢአይ ላይ ኬፒአይ እንዴት እንደሚሰራ መጠቀም መስራት ትችላላችሁ ማለት ነው። አይ ሆፕ ፓወር ቢአይ ላይ ስለ ኬፒአይ የሰራሁትን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ስለ ፓወር ቢአይ ምንም አይነት እውቀት ከሌላችሁ ከዚህ ቪዲዮ ስር ባለው ዲስክሪፕሽን ላይ ሙሉ ቱቶሪያሉን ማግኘት ትችላላችሁ። ሁሌም እንዲህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ይህን ቻናል ሳብስክራይብ ሳታደርጉ እንዳትወጡ። ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። መጨረሻ ላይ ቪዲዮዬን ላይክ ሳታደርጉ እንዳትወጡ። በሰላም ይቆዩ።